ሰላም ሰላም እንደምንቆያችሁ ዛሬ ደግሞ የምንማረው ስለ ሜዲካል ሰርጂካል ኮርስ ነው ማለት ነው። ሰብስክራይብ ላይክ ሼር ማድረጋችሁ አይለየን። we start from the introduction aspects ከኢንትሮዳክሽን አስፔክት ኦፍ ሜዲካል ሰርጂካል እንጀምራለን ማለት ነው። when you see the definition aspects of medical surgical የሚለውን ስናይ when you see medical ማለት it is refers to what the study of disease ነው፣ ስለ በሽታ የሚያጠና ነው and its treatment እና ደግሞ ትሪትመንታቸውን የሚያጠና ነው። but when you see during medical intervention there is no requirement of what surgery or operations operation ወይ ደግሞ surgery አንጠቀም ባሉ። ስለዚህ the presence of what any kinds of disease ካለ የተለያዩ ኦልተርኔቲቮችን በመጠቀም ትሪት የምናደርግበት ማለት ነው ማለት for instance it can be using of what chemotherapy radiation therapy physiotherapy ወይ ደግሞ የተለያዩ ኦልተርኔቲቮችን በመጠቀም without what surgery ወይም ኦፕሬሽን ውጪ ያሉትን ኦልተርኔቲቮችን በመጠቀም ትሪት የምናደርግበት ማነር ነው ማለት ነው። ናስ ሜዲካል ኢንተርቬንሽን ይባላል። ሰርጂካል ኢንተርቬንሽን ግን there is requirement of what operations ያስፈልጋል ማለት there is correction of what deformity disability ካለ any kinds of disease ካለ ወይም repair of injury ወይም ደግሞ የሆነ ኢንጁሪ ከደረሰበት በኋላ ሪፔር ለማድረግ ሊሆን ይችላል። ምን ይፈልጋል ማለት ነው? ኢንተርቬንሽኑ ሰርጀሪ ወይም ኦፕሬሽንስ የሚፈልግ ከሆነ ሰርጂካል ኢንተርቬንሽን እንለዋለን ማለት ነው። ስለዚህ ሜዲካል it is only what treatment or curing of disease with not any kinds of chemotherapy physiotherapy radiation therapy የተለያዩ ኢንተርቬንሽኖችን በመጠቀም ትሪት የምናደርግበት ማለት ነው። ሰርጂካል ሲባል ግን any kinds of disease ሊሆን ይችላል፣ any kinds of disability deformity ካለ any kinds of injury ከተፈጠረ በኋላ ሊሆን ይችላል። እነዛን ትሪት ለማድረግ ወይ ደግሞ ለማስተካከል የምንጠቀምበት ምን ይፈልጋል ማለት ነው? ኦፕሬሽንስ ወይም ደግሞ ሰርጂካል ኢንተርቬንሽን ይፈልጋል ማለት። ስለዚህ ዛት ነውና ሰርጂካል ኢንተርቬንሽን እንለዋለን ማለት። ስለዚህ ሜዲካል ሰርጂካል ሲባል ኮላቦሬሽን ኦፍ ዋት ቱ ሁለቱን ኮላቦሬት አድርገን የምናደርጋለን ማለት ነው። ለፔሸንቱ ተጨማሪ የሆነ ኦልተርኔቲቮችን አማራጮችን በመስጠት ትሪት ለማድረግ የምንሄድበት ማነር ነው ማለት። ስለዚህ ኤኒ ካይንድስ ኦፍ ሜዲካል ኢንተርቬንሽን ኤንድ ኦልሶ ኤኒ ካይንድስ ኦፍ ኦፕሬሽን ኢንተርቬንሽን በማድረግ ፔሸንታችን ወደ ተሻለ የጤና ተቋም እንዲመጣ የምናደርግበት ሂደትን የሚነግረን ነው ማለት ነው። when you see acute there are certain ኢንፌክሽኖች አሉ። acute infections and chronic infections ብለን በሁለት እንከፍላቸዋለን። before that when you see infection ማለት it's a process of disease ማለት የአንድ በሽታ ፕሮሰስ የሚነግረን ነው ማለት ነው። ያ ማለት ምንድነው? በሽታው ከመፈጠሩ በፊት ያለውን ሂደት የሚነግረን ነው ማለት። ስለዚህ acute infections chronic infections ስንል ግን based on what the durations of what infection ሰውነታችን ውስጥ ማይክሮ ኦርጋኒዝሙ ወይም ፓቶጅኑ ከገባ በኋላ የሚኖረው ጊዜ ላይ ዲፔንድ ሆነን it can be acute infection ነው or it can be chronic infection ነው ብለን እናስቀምጣለን ማለት ነው። ስለዚህ acute infection ሲባል when is the pathogens enter in our body less than what 15 days ማለት ከ15 ቀን በታች ከሆነ that indicate acute infections ነው። greater than 15 days ወይ ከ15 ቀን በላይ ከሆነ ደግሞ it indicate የሚያደርገው ምንድነው? it is chronic infections ነው ማለት። ስለዚህ ማይክሮ ኦርጋኒዝሙ ወይም ፓቶጅኑ ሰውነታችን ውስጥ ከገባ የተወሰነ ከ15 ቀን በላይ ቀናቶችን ቆይቷል እንደማለት ነው ማለት ነው። ሌላው የምናየው ተርም ምንድነው? ሄልዝ የምንለው ነው ማለት። ጤና ማለት ምንድነው ሲባል according to WHO definitions health ማለት a state of what complete physical mental emotional well being ማለት ነው። physically mentally socially well being not merely the absence of what any kinds of disease ወይም infirmity። ስለዚህ WHO ዲፋይን እንዳደረገው ከሆነ አንድ ሰው ጤነኛ ነው የሚባለው ፊዚካሊ ሜንታሊ ሶሻሊ ጤናማ ሲሆን እንዲሁም ደግሞ የበሽታ የመኖር ወይ ደግሞ ያለ መኖር ችግር ብቻ ሳይሆን ሜንታሊ ፊዚካሊ ኢሞሽናሊ ምን ሲሆን ነው ማለት ጤነኛ ሲሆን ነው ማለት። ይሄ according to WHO ዲፊኒሽን ነው ማለት። ነገር ግን ሪሰንትሊ ተጨማሪ ሆኑ WHO ዲፊኒሽንስ በቂ አይደለም የሚጎሉት ነገሮች አሉ ተብሎ ደግሞ ስቴት የተደረጉ አሉ ማለት ነው። ለምሳሌ አሁን አንድ ሰው ጤነኛነቱ የሚረጋገጠው ፊዚካል ሜንታሊ ሶሻሊ ብቻ ሳይሆን ኢኮኖሚካሊም ስፒሪቹዋሊም ሄልዚ መሆን አለበት ብሎ የተቀመጡ አሉ ማለት። ወይ ደግሞ እንደ WHO ዲፋይን ያደረገበት ማነር ትክክል አይደለም ብለው ሌሎች ደግሞ ዲፋይን አድርገው ያስቀመጡበት ማነሮች አሉ ማለት ኢንክሉዲንግ ኦፍ ዋት ኢኮኖሚካል ኤንድ ኦልሶ ዋት ስፒሪቹዋል ሄልዝ ማለት ነው። ስለዚህ ፊዚካል ሄልዝ according to WHO definition ፊዚካል ሄልዝ ሲባል it is what anatomical integrity and also what physiological function of what the body ሰውነታችን አናቶሚካሊ ምን መሆን አለበት? ኖርማል አለበት ማለት ነው። አናቶሚ ማለት it is ዲልስ የሚያደርገው the structure of the body ነው። and also what physiological ሲባል ደግሞ it is the function of what the body ሰውነታችን አሰራርና የሰውነታችን አወቃቀር የሚነግረን ነው ማለት አናቶሚ ፊዚዮሎጂ። ስለዚህ አንድ ሰው አናቶሚካሊ ፊዚዮሎጂካሊ
ኖርማል መሆን አለበት ወይም ሄልዚ መሆን አለበት ሲባል ሲወለድ አንድ ህጻን ልጅ ወይም አንድ ሰው ሲወለድ ምን መሆን አለበት ማለት ነው? ሙሉ የተሟላ የሰውነት ቅርጽ ወይም ደግሞ የሰውነት አወቃቀር ሊኖረው ይገባል። ፕላስ ደግሞ ከተወለደ በኋላ ቅርጽ መኖር ብቻ ሳይሆን እነዛን ሰውነታችን ውስጥ የሚገኙት ሲስተሞች በትክክል ፈንክሽናል ሆኖ መስራት አለባቸው የሚለውን ነገር ነው ማለት ፊዚካል ሄልዝ። ሜንታል ሄልዝ ሲባል ደግሞ ኢት ኢዝ አቢሊቲ ቱ ለርን ኤንድ ኦልሶ ቲንክ ክሊርሊ ኤንድ ኮረንትሊ ነገሮችን የማሰብ በትክክል በቅደም ተከተል የማስቀመጥ ቁጭ ብሎ የመማር አቅም መኖር አለበት አንድ ሰው ማለት ሜንታሊ ሄልዝ ለማለት። ስለዚህ ሌላው ሶሻል ሄልዝ ሲባል ደግሞ ኢት ኢዝ አቢሊቲ ቱ ሜክ ኤንድ ሜንቴን አክሰፕትድ ኢንተራክሽን ዊዝ ኗት ዊዝን አዘር ፒፕል ከማህበረሰቡ ጋር ያለው ከሰዎች ጋር ያለው ኢንተራክሽን ምን ይመስላል የሚለው ነገር የሚነግረን ነው ማለት። ስለዚህ ጉድ የሆነ ኢንተራክሽንስ ዊዝ ኗት ዘ ኮሚኒቲ ዊዝ ኗት ዘ ፐርሰንስ ኢንዲቪጁዋሊ ሊሆን ይችላል ሊኖረው ይገባል ማለት ነው። ኢሞሽናል ሄልዝ ሲባል ደግሞ አንድ ሰው አቢሊቲ ቱ ኤክስፕረስ ፊሊንጉን ኤክስፕረስ የማድረግ አቅሙ ምን ያህል ነው የሚለውን የሚነግረን ነው ማለት። ኢት ኢዝ አቢሊቲ ቱ ኤክስፕሬሲንግ ኢሞሽን ኢን ዘ አፕሮፕሪየት ዌይ ፎር ኤግዛምፕል ቱ ፊር ኤንድ ኦልሶ ቱ ቢ ሃፒ ኤንድ ኦልሶ ቱ ቢ አንገር። ስለዚህ አንድ ሰው ኢሞሽናሉን መግለጽ የሚችልባቸው ለምሳሌ አሁን ፍርሃት በሚሰማው ሰዓት፣ ሀዘን በሚሰማው ሰዓት፣ ደስታ በሚሰማው ሰዓት እነዛን ስሜቶች በምን አይነት መንገድ ይገልጻል፣ አፕሮፕሬት ነው ወይስ ኢንአፕሮፕሬት ነው የሚለው ነገር የሚነግረን ነው። ስለዚህ ኢሞሽናሊ አንድ ሰው ሄልዚ ነው ሲባል ለምሳሌ በደስታ ሰዓት ምን ማድረግ አለበት ማለት ነው? መሳቅ አለበት ማለት ነው። ስለዚህ ዛት ኢንዲኬት የሚያደርግ ምንድነው? ኢት ኢዝ ኢሞሽናሊ ሄልዚ መሆኑ ነው ማለት ነው። ፕላስ ለምሳሌ አሁን አንዳንድ ሰዎች ደስታ በሚሰማቸው ሰዓት በማልቀስ ወይ ደግሞ በመሳቅ ያሳልፉታል። ዛት ኢዝ ኢንዲኬት የሚያደርገው ኢትስ አፕሮፕሪየት ሄልዝ ነው ማለት ነው። እንደው ሰዓት ሀዘን በሚሰማው ሰዓት ሀዘን መግለጽ የሚችልበት ማለት ነው። ለምሳሌ አሁን አልቅሶ ሊሆን ይችላል የሚወጣለት ወይ ደግሞ ዝም ሊሆን ይችላል። ስለዚህ ያንን የመግለጽ ወይም ኢሞሽኑን ኤክስፕረስ የሚያደርግበት ማነር አለ ወይ የሚለውን ነገር የሚነግረን ነው ማለት ነው። ስለዚህ ኢት ኢዝ ኢሞሽናል ሄልዝ ሲባል ዘ አቢሊቲ ኦፍ ኤክስፕረሲንግ ኢሞሽን ኢን ዘ አፕሮፕሪየት በተለያየ ወይ ሊሆን ይችላል፣ ግን የሚገልጽበት ማነር ግን ትክክል ነው ወይስ አይደለም የሚሉን ማለት ነው የሚነግረን ነው ማለት ነው። ስፒሪቹዋል ሄልዝ ሲባል ደግሞ ኢት ኢዝ ዘ ዌይ አቺቪንግ ሜንታል ሳቲስፋክሽን። ይሄ ሜንታል በተለያየ መንገድ ሜንታሊ ራሱን አይምሮን እንዴት ያረካል የሚለውን ነገር ኢንዲኬት የሚያደርግ ማለት ሳቲስፋይ ያደርጋል የሚለውን ነገር ነው ማለት። ስለዚህ የተለያዩ ስፒሪቹዋል ቦታዎች በመሄድ ሊሆን ይችላል፣ በተለያዩ ፓወር ባለው ነገር ማመን አለማመን ሊሆን ይችላል። ግን እንዴት ከራሱን ሜንታሊ ሳቲስፋይ ማድረግ ይችላል የሚለውን ነገር የሚነግረን ነው። ስለዚህ አንድ ሰው ሜንታሊ ምን ማድረግ አለበት ማለት ሳቲስፋክሽን ለራሱ መፍጠር አለበት ማለት። ስለዚህ ዛት ኢንዲኬት የሚያደርገው ስፒሪቹዋል ሄልዝ ነው።